የጣፊያ ማደግ ወይም ስፕሊኖሜጋሊ እና የጣፊያ ከመጠን በላይ መስራት ወይም ሃይፐር ስፕሊኒዝም የምንለው ልዩነቱ ምንድን ነው? ኖርማሊ ጣፊያ ስንል ሁለት ፈንክሽን አለው ሜንሊ ማለት ነው። አንደኛው ደማችንን ማጣራት ነው። በደማችን ውስጥ ያሉ የተበላሹ ሴሎች ካሉ የአብኖርማል የሆኑ ሴሎች ያረጁ ሴሎች ካሉ እነዛን ማስወገድ ነው። ሁለተኛው ደግሞ በሽታ የመከላከል አቅማችን ወይም ደግሞ ሊምፋቲክ ሲስተም የምንለው ላይ የሚሰሩ የተለያዩ ሰራተኞች አሉ ማለት ነው። እነዚህ እነ ሊምፎሳይት የተባሉ ሴሎች እነዛ ሴሎች የሚመረቱበት ኦርጋን ነው ማለት ነው። አንደኛው ይሄ ስፕሊኖሜጋሊ የምንለው ወይም ኦርጋኑ ሲተልቅ በሳይዝ ማለት ነው። ፈንክሽኑ ግን ኖርማል ሊሆን ይችላል። በዛን ጊዜ ብዙ ጊዜ ፔሸንቶቻችን አሲምፕቶማቲክ የሚሆኑት ምንም አይነት ምልክት ላያሳዩ ይችላሉ። ነገር ግን ሃይፐር ስፕሊኒዝም በምንለው ጊዜ ግን ስፕሊን ኦቨር ፈንክሽኒንግ ኦፍ ዘ ስፕሊን ነው። ስፕሊን በጣም ከመጠን በላይ ማለት ነው መስራት ካለበት በላይ ትሰራለች ማለት ነው። በዛን ጊዜ የተለያዩ አሁን ሃይፐር ስፕሊኒዝም ስንል አራት ነገሮችን ይይዛል። አንደኛው ስፕሊኗ ታድጋለች። በጣም ከመስራቷ የተነሳ የተለያዩ ሴሎችን ኢንገርት ማድረግ ትጀምራለች፣ ታድጋለች። ሁለተኛው ደግሞ ፓንሳይቶፒኒያ የምንለው እነዚህ ሶስቱም የደም ሴሎች ቀይ ደም ሴል፣ ነጭ ደም ሴል እና ፕላትሌት የምንላቸው ወይም ደም እንዲረጋ የሚያደርጉ ሴሎችን ሶስቱንም ክሊብ እያደረጋቸው ቁጥራቸው በጣም በሰውነታችን ውስጥ ይቀንሳል ማለት ነው። ሶስተኛው ደግሞ ያንን ኮምፐንሴት ለማድረግ ቦን ማሮ የምንላት ይቺ የአጥንት መቅኒ የምንለው ማለት ነው የተለያዩ የደም ሴሎችን ለማምረት ሲል በጣም ይሰራል ማለት ነው። አራተኛው እነዚህም አሁን ለምሳሌ በደም ውስጥ ያሉት የሶስቱ የሴሎች መቀነስ የሚያመጡት ሲምፕተም አለ። ለምሳሌ ብሊዲንግ ሊኖር ይችላል፣ ሪከረንት የሆነ ኢንፌክሽን ሊኖር ይችላል። ፔሸንቶቻችን ፋቲግ ወይንም ደግሞ በጣም ድካም ሊሰማቸው ይችላል። እነዚህ ሲምፕተሞች ደግሞ ስፕሊኒክቶሚ ወይንም ሰርጀሪ በስፕሊን ከተወገደች በኋላ የሚስተካከል ከሆነ ሃይፐር ስፕሊኒዝም እንለዋለን ማለት ነው። ከነዚህ ውጭ ከሆነ ግን ስፕሊኖሜጋሊ ይሆናል ማለት ነው።